አንዲት በጣም አፈቅራት ልጅ አለች። ጓደኛሽ በተደጋጋሚ ማምሻት ስልክ መጻጻፍ ምናምን ጀመረች። አይ ይሄን የመሰለው በዚህ ጉጭ ያለ ጥንት ይዘሽ ከኔ ጋር እናሳለፍ ያልኩሽ እኮ የምትጻጻፋቸው ነገሮች ደግሞ ስለ ስራ ስለ ወንድ በተለይ ደግሞ የሹገር ዳዲ ምናምን እያለች ስደውል አታነሳም። በዛው አደረች። ይህ ሰው ሰለሞን ይባላል። ከክፍለ ሀገር ይዣት የመጣሁት ሚስቴ የቆየች ጸባይዋ ተቀያየረብኝ። ታዲያ ለምን እንደሆነ ለማጣራት ስሞክር ምንም ነገር ልነግረኝ ፈቃደኛ አይደለችም። ወደ ቤተሰቦቿ ከመመለሴ በፊት እርዱኝ ብሎ እኛ ጋር መጥቷል። እኛም ታሪኩን ከሰማን በኋላ ለመርዳት ተስማምተናል። እናንተ ደግሞ ይሄን ቻናል ሰብስክራይብ በማድረግ አበረታቱ። ይመቻችሁ። እንግዲህ ተመልካቾቻችን ሰለሞን ቤታችን መጥቷል። ሰለሞን እንኳን ደህና መጣ። እንኳን ደህና ቆያችሁ። አክብረን ስለመጣ እናመሰግናለን። ያው እኔም ችግሬን ሰምታችሁ እዚህ ድረስ እንድናወራ ስለፈቀዳችሁልኝና ስላዳመጣችሁ እናመሰግናለን። እስቲ እንግዲህ የላክልን ነገር አይተናል። አሁን ደግሞ ለተመልካች ያለው ነገር ለኛም ለተመልካችም ግልጽ አድርገህ እስቲ። ያው እኔ እንኳን ያው የዚህ አዲስ አበባ ልጅ አይደለም፣ ከደብረ ብርሃን የመጣሁት የተወሰነ ጊዜ ሆኖኛል እዚህ ከመጣሁ ነው። ማለት ይሄ ነገር ትንሽ ይከብዳል። ያው አንደኛ ሚዲያም ላይ ነው የሚወጣው፣ ሁለተኛ ደግሞ የራሴን ቤተሰብ ጉዳይ ለሰው እንትን ማለት ትንሽ ይከብዳል። ግን ያው ግዴታ ስለሆነብኝ ነው፣ የመጨረሻ ውሳኔ መወሰን ስላለብኝ ግዴታ ስለሆነብኝ ነው። ያው እኔ እንደነገርኩ ነው ከደብረ ብርሃን ነበር የምኖረው። አንዲት በጣም አፈቅራት ልጅ አለች። ከሷ ጋር እዛ እያለን ረጅም ጊዜ ሆኖናል፣ በፍቅር ግንኙነት ማለት ነው። ከዛ ያው እዛ እያለ ቤተሰቦቹ ወዲያው እንድንጋባ ነበር የፈለጉት፣ ራሳቸው ደግሰው ሁሉን ነገር እንትን ለማለት። ግን እኔም እሷም እዛ የመኖር ሀሳብ አልነበረንም። እዛ ደብረ ብርሃን ማለት ነው። ደብረ ብርሃን ማለት ነው። ያው ከተማ መተን የተሻለ ህይወት ለመመስረት ስለፈለግን ትዳሩን ትንሽ ማቆየት ፈልገን ነበር። ያው ለቤተሰቦቻችንም ይሄን ነገር ነበር የነገርናቸው። ግን ሁለቱም የእሷም የኔን ቤተሰቦች ይሄን ነገር አልቀበልም ብለው ነበር። ያው ራሳቸው በእነሱ ፍቃድ ብቻ ወደ ሰርጉ ፕሮግራም ሊገቡ ሲሉ ያለኝ አማራጭ በቃ እኔ ወደ አዲስ አበባ መምጣት ነበረ። ከዛ እዚህ መጥቼ ያው አንዳንድ ማውቃቸው ልጆች ነበሩ፣ ከነሱ ጋር ትንሽ መሯሯጥ ጀምሬ ነበረ። ያው ፈጣሪ አሳክቶልኝ ታክሲም ጀምሬ አሁን ላይ አሪፍ ላይ እየሰራሁኝ ነበረ። ታክሲ ነው አይደል? ታክሲዎች ነበር የጀመርኩት። ከዛ እሱን እየሰራሁኝ ነው። አሁን ላይ ነው ወደ ሬዱ ስራ ላይ ገባሁት። እግዚአብሔር ይመስገን አሪፍ ሆነልኝ፣ ተሳካልኝ እንደምን። ያው እሷንም ከ7 ወር በኋላ እዚህ ከመጣሁ 7 ወር ከሆነኝ በኋላ እሷንም እንድትመጣ አደረኳት። ያው በጣም ሲያስጨንቋት ያው ታውቃለህ ደግሞ የክፍለ ሀገር አታገቢም ወይ ቆመሽ ልቀር ነው ስሏት፣ አንድ አገቢ ከተባለ ነው ግዴታ ነው። አዎ በጣም ከባድ ስለሆነ ያው ወደ እኔ እንድትመጣ አደረኩኝ። ያው እንደምንም ቤት ተከራይቻለሁ። እዚህ የተወሰኑ ንብረቶችን ማፍርቼ ስለነበር እሷን እዚህ እንድትመጣና አብረን መኖር እንድንጀምር ፈልጌ ነበር። እሷም እዚህ መጣች። ሳትጋቡ ማለት ነው? ሳንጋባ ማለት ነው። ያው የተወሰነ ንብረት መያዝ ስላለብን ቋሚ ነገር ሁለታችንም ሰርተው ወደዛ ህይወት ለመግባት ነበር አሰብነው። ከዛ እዚህ 7 ወር ከሞላኝ በኋላ እሷም መጣች። አብረን መኖር ጀመርን፣ ቤት ተከራይተን እዚህም እየሰራን ደህና ህይወት እየኖርን ነበር። ግን እሷ ከተወሰኑ ጊዜያት በኋላ ያው ወጣን የማገዝ ፈለገች። ማለት የአዲስ አበባ ህይወት በጣም ከባድ ነው። አሎ ካልተጋገዝክ ነው። ከባድ ነው። ወጥቼ እኔም የራሴን የበኩሌ ልስራ አለች። ከዛ ብዙም እንትን አላለኝም። የተወሰኑ ዕቁቦች የገቧቸው ነበሩ። እነሱንም ከጓደኞችም የተወሰኑ ብድሮችን አረኩና አንድ ሱቅ ከፈትኩላት። ይሄ የሱቅ የስጦታ መሸጫ ሱቆች ማለት ነው። እንደዚህ አይነት ከፍቼላት እዛ ያው በሱ መንቀሳቀስ ጀመረች። በጣም አሪፍ ላይ ነበር ማለት እሷም ትሰራለች፣ እኔም እሰራለሁ። የተሻለ ገንዘብ ማግኘት ጀምረን ነበረ። እኔንም ቶሎ እየከፈልኩ ነበር የነበረው። ግን ከተወሰነ ወር በኋላ ጸባይ መቀየር ጀመረ። ማለት እሷም ትሰራለች፣ እኔም እሰራለሁ። ከዛው ወደ ቤታችን እዚህ ብዙ የምናውቀው ሰው የለም። የምንዝናናም ከሆነ አብረን ወተን የሚያስፈልገው ቦታ እንሄድ ነበር። ግን ከሆነ ጊዜ በኋላ በቃ የቤት ውስጥ ስራ መተው ጀመረች። ማታ ማምሽታ መምጣት ጀመረች። ከዛ ዝም ብዬ ማየት ጀመርኩ። ማለት ያው ከተማም ስለሆነ ትንሽ ዞር ማለት ትፈልጋለህ ምናምን በሚለው ዝም ብዬ ማየት ጀምሬ ነበር። ግን አልቻልኩም። ማምሸት ጀመር። እስከ 3 ሰዓት ምናምን ስትል አንድ ቀን አናገርኳት። ምንድነው እንዲህ ማምሸት? በማናውቀው ከተማ በማናውቀው ሀገር ላይ ያለ ነው። ለምንድነው እንዲህ የምታደርጊ ምናምን አልኳት። የስራውን ጉዳይ ከሆነ ሌላ ሰራተኛ እንቅጣል እና አንቺ ከላይ ሆነሽ መቆጣጠር ብቻ ይሆን አልኳት። ግን ምንም ነገር ልነግርሽ ፈቃደኛ አልሆነችም።
በተደጋጋሚ ማምሸት ስልክ መጻጻፍ ምናምን ጀመረች። ከዛ ግራ ነው የገባኝ ማለት እዚህ ማንም ማማክረው ዘመድ የለኝም እንደነገርኩ ነው። ቤተሰብ የሚባለው ምንም ነገር የለኝም እዚህ። ከዛ የሆነ ቀን በቃ እንደዚህ ስታረግ ስልኳን ማየት ጀመርኩኝ ምናምን ከጎረቤታችን ጋር እዚህ ጎረቤት የሆነች ልጅ አለች፣ አንድ ወጣት ልጅ አለች። ከሷ ሱቅ አጠገብ ነው የምትሰራው እና ከሷ ጋር የምትጻጻፋቸው ቴክስቶች ነው ያሉት። ከዛ ያው ከሴት ጋር ሴት ነች ብዬ ዝም አልኩኝ ማለት ምንም ነገር አይሆንም ብዬ ነበር። ከዛ የሆነ ቀን እንደዚሁ ስራ ወጣ ያው አመሸች። ከዛ በቃ ትመጣለች ይላል 3 ሰዓት 4 ሰዓት አለ 5 ሰዓት አለ። ከዛ በቃ አትመጣም፣ ብደውል አታነሳም፣ ስደውል አታነሳም፣ በዛው አደረች። ከዛ ምን ሆና ነው ብደውል ጎረቤት ያለው ሱቅ አላየናትም አሉ እነሱም። እስኪ ቆይ መጨረሻው ላይ ብዬ ዝም አልኳት፣ አደረች በዛ። ከዛ በጠዋት ነው ተነስቼ የሆነ ነገር አጋጥሟት ይሆናል ብዬ ሱቅ ሄድኩ። ሱቋም ዝግ ነው። ከዛ ምን ተፈጥሮ ነው እያልኩኝ ተመልሼ ወደ ቤት ስመጣ ቤት መታለች ጠዋት። ከዛ ወራም በጣም ተጨቃጨቀን፣ ተጣላን። እንደዛ ቀን ተጣልተን አናውቅም ማለት የትኛው ምሽት አለች ግን ምንም ነገር ልነግረኝ ፈቃደኛ አልሆነች። አልነገረች የት እንደደረች ያለ ምንም ምክንያት ዝም አለች። ነው ያለችኝ ስራ ነው አለችኝ፣ ግን ስራም ቦታ አልነበረችም። ብዙ በቃ ማያስፈልጉ ነገሮችን ጨራሽ ተነጋግረን ነበረ። ምንም ነገር አትነግረኝም፣ ሁሉን ነገር ነው የምትደብቀኝ። እኔ ደግሞ የዛን ሰዓት ሌላ ነገሮችን ነው ማሰብ የጀመርኩት ማለት ሴት ነች። ሴት ልጅ ደግሞ ብቻዋን ስትወጣ አይታወቅም። ከወንድ ጋር ታድራለች ብለህ አስበህ ነው? አዎ ከዛ ውጭ የት ታድራለች ብለህ ታስባለህ? ማለት ሴት ልጅ ያላገባች ሴት ልጅ የት ታድራለች ከወንድ ጋር ካልሆነ በዛ ሰዓት ወጣ ምክንያቱም ካልተናገረች እኮ። ከዛ በዛ ምክንያት በጣም ተጣላን። ተረጋግቼም ላወራት ሞከርኩኝ። ምንም ነገር ልነግረኝ ፈቃደኛ አልሆነችም። ከዛ ለ3 ቀን ለ4 ቀን በተከታታይ በቃ ተዘጋግተን ነበር። እንደፈለገች ትገባለች ትወጣለች ማለት እንደ ጎረምሳ ነበር ስትሆን ነበር። ሌላ ሰው ነው የሆነችብኝ። ከዛ ስልኮቿ መፈተሽ ድጋሚ ጀመርኩኝ። ያቺ ጎረቤት ያልኩ ማለት ነው አብራ የምንኖረው ከሷ ጋር ነው በቃ ሁሌ የምትጻጻፋቸው ነገሮች ደግሞ ስለ ስራ፣ ስለ ወንድ፣ በተለይ ደግሞ የሹገር ዳዲ ምናምን እያለች የምጽፍላት። ከዛ እሱን ያየው ሰዓት ደግሞ ጨራሽ ማለት ምን ማድረግ እንዳለብኝ አላወቅኩም። በቃ እርግጠኛ የሆንኩት ነገር እሷ ሹገር ፈልጋ እንደወጣች ከሌላ ወንድ ጋር እያደረች እንደሆነ ማለት ነው። አዎ ከዛ ውጪ ማለት ስለ ሹገር ዳዲ እያወራች ከሆነ ምን ፈልጋ ያለችበትን አታወራ። ይሄ የኔ ህይወት ስለከበዳት አውቃለሁ ማለት እሷ ነው ያል የሚያዝናና ሀብት የለኝም፣ ንብረት የለኝም። አይ ምንም ቢሆን ከክፍለ ሀገር ነው የመጣችሁት እንደሚባል ነገር ይሻላል እኮ ከክፍለ ሀገር ቤት አይደል እኮ። እኔም እሱን አስቤ ነበር እዚህ ድረስ ያመጣት እንጂ ማለት እንደዚህ አይነት ሰው መሆኗን ባውቅ ኖሮ ወይ ጭራሹን እንትን አለንም ነበር፣ ወይም ደግሞ እዛው ቤተሰቦቿ እንዳሉት እዛው ተጋብቼ ነበር የምመጣው። ግን ደግሞ አሁን ላይ እርግጠኛ የሆንኩት ነገር አለመግባቴንም ፈጣሪን አመሰግናለሁ ማለት ትዳር ይዤ ቢሆንስ ኖሮ ልጆች አፍርቼ ቢሆንስ ኖሮ እንደዚህ አይነት ነገር እያደረገች ያለች እና ሙሉ በሙሉ አሁን ላይ በቃ የኔ ግምት ብቻ ሳይሆን እርግጠኝነት የምነግርህ ነገር ከሹገር ዳዲ ጋር ግንኙነት አላት እንጂ ያለ ምንም ምክንያት ለኔ የምትሰጠውን ፍቅር መቀነስ፣ ቤቷን መርሳት፣ ውጭ ማደር ከየት ሊመጣ ይችላል? የተሻለ ነገር ካላገኘች አዎ ህይወት ሰልችቷትም ከሆነ ግልጹን ብነግረኝ መለያየት እንችል ነበር። ይሄን ያህል እኮ አስጨንቂያት አብረሽኝ ምላት ሰው አይደለሁም። የምትፈልገው ነገር ካለ የምትፈልገው ሰው ጋር መሄድ ትችላለች። ይሄ ግን በድብቅ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ሲጀመር አሁን እናንተ ጋር የመጣሁት ይህን ነገር እንድትፈቱልኝና ማለት እኔ በጣም ነው የምወዳት፣ እሷን አግብቼ ወደፊት ልጆች እንዲኖሩኝ ነው የምፈልገው። ይህን ነገር እንድትፈቱልኝና እውነት ለመናገር ተሳስቼ ቢሆን ደስ ይለኛል ማለት እኔ ተሳስቼ ይቅርታ ብጠይቅ ደስ ይለኛል። ግን ደግሞ በእርግጠኝነት እሷ እዚህ ነገር ውስጥ ካለችበት ግን ምንም ነገር አልፈልግም። እሷንም እኔ ኃላፊነት ወስጄ ነው ከቤተሰቦቿ ጋር ያስመጣሁት። እዚህ ድረስ የመጣችው እኔም ብላ ነው። ስለዚህ ምንም ነገር ሳትሆን ደህንነቷ እንደተጠበቀ ወስጄ ቤተሰቦቿ ጋር መመለስ ነው ፈልገው ማስረከብ ነው ፈልገው። እኔ ከእሷ ጋር ከዚህ በላይ በቃ ማለት ምንም ነገር ማድረግ አልፈልግም። መነጋገር ሞክሬያለሁ፣ ለምኛለሁ፣ በጸባይም ጠይቄያታለሁ። ምንም ነገር ልነግረኝ ፈቃደኛ ስላልሆነች ስለዚህ አሁን እሷን እኛ እዚህ አምጥተናት ብናዋራት ምን ብለህ ለአንተ ወደቀች የምትባሉ ምን ብታረግ? ለምሳሌ
እዚህ ጋር የእንጀናናት ስልክ ብንቀበላት ነው ወይ ካንተ ለአንተ ወደቀሽ የሚባለው ስልክ ብትሰጠን ነው ወይስ ሌላ ጊዜ ከኛ ጋር ድጋሚ ግንኙነት ለማድረግ ቀጠሮ በዴት ለመውጣት ፍቃድ እሱ ነገር አስፈላጊ አይደለም። ስልክ ከሰጠች ራሱ በቂ ነው ማለት እጮኛዬ ነች እንደነገርኩ ልንገባ ጊዜያትን እየጠበቅን ያለን ሰዎች ነው። ለምን ሲባለው ከሌላ ወንድ ጋር ስልክ የምትቀያየር ሌላ ፍላጎት ከሌላት እንደነገርኩ የተለያዩ ሹገር ወንዶችን ካልፈለገች ለምን ሲባለው ከናንተ ጋር ስልክ የምትቀያየር ስራ ከሆነ ስራ ነው። አይ እንደ ሰው ስለሚለያይ አንዳንድ ሰው ስልክ ቀላል ነው ምን ችግር አለው የሚል ሰው ስላለ ብዬ ነው። አስፈላጊነቱ ምንድነው አልገባኝም። አሁን ደግሞ እንደነገርኩ ነው እሷ በብዛት የምታወራቸው ነገሮች ነገር ያለ በዚህ ሁኔታ ውስጥ ሆና ከሌላ ወንዶች ጋር ስልክ መቀየር ምናምን ለኔ ከበቂ በላይ ነው። ባለኝ ሁኔታ ውስጥ እሷን ትንሽ ነገር ነው ፈልገው እርግጠኛ መሆን ስላለብኝ ብቻ ነው እስካሁን የታገስኩት። እናንተ በቻላችሁት አቅም ይሄን ነገር ካደረጋችሁልኝ እኔ ከሷ ጋር ያለኝ ግንኙነት ማቆም ብቻ ነው ፈልገው እና በቻላችሁት አቅም እናንተ እንድረዱኝ ነው እዚህ ድረስ የመጣሁት። ያው ፍላጎታችን ሁላችሁም ታርቃችሁ አንድ እንድትሆኑ ነው። በውስጣችሁ ያለውን ጥርጣሬ ለመፍታት እስከሆነ ድረስ ተፈቱ አንድ እንድትሆኑ ሁላችሁም ፍላጎታችን እንጂ ያው እንድትጣሉ አይደለም። ግን ሁልጊዜም ደግሞ አይታወቅም መሳሳት የሚያጋጥም ነገር ስለሆነ ያው ይቅርታ ለማድረግም ቢሆን ልትዘጋጅ እሱ እንኳን የማይሆን ነገር ነው ማለት ብዙ ነገር አይቼባታለሁ። በሷ ከቤተሰቦቼ ጭምር ተጣልቼ ነው የመጣሁት። እስካሁን ድረስ ከአባቴ ጋርም አንድ ነገር ያለው ሁኔታ ነገር ያለው ሰርግ እየደገሱ ነው ትቼ ረግጬ ወጣሁት ከሀገሬ። ወደ ሀገሬ መመለስ የማልችልበት ሁኔታ ውስጥ ነው የገባሁት በሷ ምክንያትና ይሄ ሁሉ ነገር መስዋዕትነት ከፍዬላት እንደዚህ የምታደርግ ከሆነ ይቅርታ አይደለም ካሁን በኋላ አይኖር ራሱ ባለው ደስ ይለኛል። ብቻ እስካሁንም የታገስኩት እጅ ከፍንጅ እስከሚይዛትና ትክክለኛ ማስረጃ እስከማገኝ ብቻ ድረስ ነበር። እንግዲህ ቤተሰቦቻችን ታሪኩ እንደሰማችሁት ነው። እኛ ያቀድነው እቅድ አለ። ሀሳባችን ምንድነው? እሱ ያው ከክፍለ ሀገር ስለመጣ ጓደኞች ምናምን ስለሌሉት እዚህ አዲስ አበባ ላይ ይዟት እንዲመጣ ቀጥታ እዚህ ጓደኞቼ ነው ጓደኛዬ ነው እሱን አቤልን ጓደኛዬ ነው ብሎ ላስተዋወቅሽ ይዟት እንዲመጣ ነው። ከዛ እዚህ ከመጡ በኋላ ደግሞ ስልክ ተደወለልኝ ብሎ እሱም ልጁም አንድ ላይ ጣሉ ማለት ነው፣ ሰለሞንም ማለት ነው። ከዛ እኔና እሷ ብቻ እንቀራለን ማለት ነው። እኔና እሷ እንግዲህ ያው እናወራለን። እሱን ሀሳባችን እንንገረውና ይስማማ እናቅም ይስማማን ብለን ተስፋ እናደርጋለን። ከዛ በኋላ እንግዲህ ቢኒያም የመጀንጀን ችሎታውን ታውቁታላችሁ። እኛ እንተማመንበታለን። ልጅቷን እንዳይጠላት ነው የምፈራው። ሳሌ ሀሳባችን ምን መሰለ? ያው እዚህ አዲስ አበባ ላይ ብዙ ሰው ስለማታውቁ ያው ከሰው ጋር መግባባት እንዳለባችሁ ታውቃለህ። ከሰው ጋር መግባባት ጥሩ ነገር ነው እና ትሄድና ይዛት እንድመጣ ነው ሀሳባችን። ራስ ይዛት መጥተህ እዚህ አንድ ከክፍለ ሀገር እሱም ከዚህ ከክፍለ ሀገር ነው የመጣው እዚህ ቤተሰብ መስርቶ ምናምን ብላት ይዛት ትመጣለህ ማለት ነው። እና እዚያ መጥተህ ከእኛ ጋር ነው የምታመጣት እዚህ ማለት ነው። እንተዋወቀው ብለን እናዋራው ደውሎልኝ ኑ ምሳሌ ጋብዛችሁ ብለን ነው ምናምን ብላ ይዛት ትመጣለህ። ከዛ ይዛት መጥተህ ድንገት ለምሳሌ ስልክ ተደውሎልኝ ብለህ ጥለህ ትወጣለህ። አንተ ልክ ጥለህ ስትወጣ ከኔ ጋር ከሱ ጋር ለምሳሌ አሁን እሱ ነው ከክፍለ ሀገር የምታውቀው እሱም አለ እዚህ በተቀመጥንበት እሱ ባለበት ስልክ ተደውሎልኝ ብለህ ትወጣለህ። እሱም ተነስቶ ይወጣል ማለት ነው። ያኔ እኔና እሷ ብቻ እንቀራለን እዚህ ጋር። ከዛ እኔ እንግዲህ የምችለውን ሞክርልሃለሁ ማለት ነው። እኛ የሚፈጠረውን ነገር እዛ በካሜራ ትከታተላለህ። ሁሉ ነገር እዚህ የምታወራው ካሜራ ስለምንደባብቅ በካሜራ ትከታተላለህ። አንተ መተህ እዚህ አስረክበን በቃ አንዴ እዚሁ ጠብቂ ብለህ ጥላት ትወጣለህ ማለት ነው። ከዛ እሱ ነው ዘመድህ። ያው ከሱ ጋር ማውራት ስለማትችል እሱም ተከትሎ ይወጣል ማለት ነው። አንዴ መጣው ብሎ ማለት ነው። ከዛ እኔና እሷ ብቻ እዚህ እንቀራለን ማለት ነው። ከዛ ያው እኔ ከሷ ጋር አወራለሁ ማለት ነው። እሺ ይሁን እንዳላችሁት ካሜራ እንደብቅና እሷን ግቡ ይሄ ነው እንግዲህ። እሺ ቁጭ በል ተዋውቃቸው። እነሱ ናቸው ከደብረ ብርሃን የመጡ ልጆች ናቸው። ሰላም አማን ነው ይላል ደንሽ ቁጭ በል ደናችሁ ሰላም ነው አማን ነው አለ። እንዴት ነው አዲስ አበባ ለመዳችሁ? ያው ደብረ ብርሃን ማቀው ጓደኛዬ እሱ መገናኛ ራሱ ጊዜ አላገኘንም። አዎ ተጠፋፋን በጣም። አንተም ከዛ ከመጣ በኋላ እኮ እንደዛ እንደ ክፍለ ሀገር አይደለም እኮ እዚህ ሰው ራሱ አይገናኝም እኮ። ከባድ ነው። አየሁት እኮ ነው ተረድቻለሁ። ቢዚ ስለሚሆን እውነት ነው። አብራችሁ የመጣችሁት? አብረን ነው የመጣነው። አይ አሪፍ። ስራ ምናምን እንዴት ነው?
ይመስገን አሪፍ ነው። አንቺ እየሰራሽ ነው? አይ ደስ ይላል። እንግዲህ ተመልካቾች እኔ መጥቻለሁ። እንግዲህ ቆይ ልደውልለትና እሱ እንዲመጣ ላድርግ። አሪፍ ቤት ነው ያላችሁ። ቤታችሁ አሪፍ ነው። ምን እናድርግ? አዲስ አበባ እየለፋ ካልሆነ ነው። ስልክ ተደውልልኝ መጣሁ። እሺ እንካችን አድርግና ይኸው የሚወራው እንዳለ በዚህ ትሰማለህ። እንግዲህ ተመልካቾች እዛ ቢኒያምና ልጅቷ ብቻ ቀርተዋል። አሁን ሁሉን ነገር እዚህ እንከታተላለን ማለት ነው የሚወራው። እና እንዴት ነው አለ እንዴት ናችሁ? አዲስ አበባ እንዴት ይሻላል? አዲስ አበባ ከክፍለ ሀገር ደስ ይላል። ከዛ ይሻላል? አዎ በጣም እሱም ብለን እኛ ደግሞ እዚህ ሆነን እኮ ወደዛ ይሻላል እያልን እኮ አየሩ ምናምን ይሄኛው አሪፍ ነው። ይሻላል? አዎ ለቢዝነስም ለብዙ ነገሮች ምቹ ነው። እዛ ምረበር ሰሪ እዛ ያው ከቤተሰብ ጋር ምናምን ስለሆነ ያን ያህል እንትንም አንልም። ደብረ ብርሃን እኮ ከተማ ናት አይደል? ያው ቢሆንም ግን ይሄኛው ይበልጣል ብዬ ነው የማስበው። አዲስ አበባማ ከምን ጋር ትወዳደር? አሪፍ ናት። አዎ አየሯም ለስራም ትመቻለች። አዎ በጣም። እዚህ ምን እየሰራሽ ታዲያ? ሱቅ ላይ ነው የምሰራው፣ የስጦታ ማሸጊያ ምናምን መሸጫ። ኦኬ ስጦታ እቃዎች መሸጫ። አይ ግን እኔ እቺ የምትወድቅ አይመስለኝም። አንተ ዝም ብለህ የተሳሳተ ሀሳብ ነው ይዘህ የመጣው። ለምሳሌ አንዴ ጭንቅላት ውስጥ እንደዚህ ነገር ከገባ ሁሉም ነገር ወደዛ ስለምትተረጉሙ ነው። አየህ? አዎ የካልኩ ነገር ነው። ያው ቴክስቶቹን ምናምን ሳይ ሁኔታዎቹንም ሳይ እንግዲህ ሲያጋጣጥም ያው ሜቢ ወይ መጥፎ ጓደኛ እንደዚህ ነው። መጥፎ ጓደኛ ጋር ገጥሞ ሊሆን ይችላል። እንዴት ነው ስራው ታዲያ? ያዋጣል? አዎ በጣም ያዋጣል። ትርፋለሁ? አዎ አለ። ከየት ነው ዕቃ የሚገዛው? ከመርካቶ? አዎ ከመርካቶ ነው። አብዛኛው ዕቃ የሚገዛው ወንድ ነው ወይስ ሴት? የሚገዛው ሁለቱም ገዢ ናቸው፣ ግን ስፔሻሊ ወንዶች ይገዛሉ። አዎ ለሴቶች ለመላክ? አዎ እውነት ነው። ለጽሁፍ ነገር ሳለ ስለታል ይቀርበኝ ምናምን ነገር አይጠፋም። ትጽፊያለሽ አንቺ? አንዳንድ ነገሮች እንዴ ነው ይርድ የሆነ ነገር አለ? ምን ተሰቃለሽ? ሲሆን የባለየ ነገር አጋጥሞሽ አያውቅም? በትንሹ አልፎ አልፎ አይ የከተማው ወንድ እኮ ባለየ ነው። ያው እሱማ ግልጽ ነው አይደለ? ከክፍለ ሀገር ወንድ ጋር ይወዳደርማ። አዎ ሁሉም ሳይሆን አንዳንዶቹ እንደዛ ናቸው። እውነት ነው። ያንተን ስም ግን እኮ አልነገርከኝም። እኔ ቢኒያም እባላለሁ። ኦኬ ቢኒያም። እና ምን ላይ ነው የምትሰራው? እኔ በጣም ብዙ ነገር ነው የምሰራው። በአንድ ስራ መቀመጥ አልወድም። ኦኬ አሪፍ። ለምሳሌ ሪል ስቴት እሸጣለሁ፣ ማርኬቲንግ ላይ እሰራለሁ። በአንድ ስራ ብቻ ከባድ ነው አዲስ አበባ ላይ በተለይ። እውነት ነው። አሁን በቀን ዝም ብዬ 2 ቤት 3 ቤት እሸጣለሁ ሪል ስቴት ላይ። ኦኬ ዛሬ እረፍት ስለሆነ እንዳጋጣሚ ተገናኘ ነው እንጂ አልቀመጥም እኔ። ጥሩ አጋጣሚ ነው። አንድ ቤት ደግሞ ስንሸጥ 100,000 200,000 ይከፈላል። እንደየእንትኑ ነው እንደየቤቱ ይለያያል። አይ አሪፍ ነው። በቃ አልተሰራም ቢባል በወር እስከ 3-4 እንሰራለን። በጣም ጥሩ። 3-4 ስንት መስሎሽ ነው? ያው መገመት ይከብዳል ግን ስንት 3-4 ሺህ ነው የሚመስልሽ? ያው ምናልባት ወደ ሚሊዮን ያ ገብተሻል ማለት ነው። አንቺ ስንት ሰራለሽ በወር? 30,000 ምናምን እንደዛ። ኧረ እባክሽ። ኦ 30,000 ትሰራለች የሆነት? ያው ትሰራለች፣ ግን ያው ቤት ውስጥ ምንም አይነት ወጪ ስታወጣ አይቻት አላውቅም። ሴቶች እኮ ራሳቸውን በመንከባከብ ነው ብዙ ወጪያቸውን የሚሸፍኑት። ያው ገበያውንም አታውቁም እኮ። አንቺ 30,000 ብር ይሰራል በዚህ ሰዓት? አዎ እኔ እየሰራሁኝ ነው። ኧረ በስመ አብ 30,000 ምን አላት? እኔ አሁን ለቡና ማጠፋት ማለት እኮ ነው። ያው ስቴፕ ባይ ስቴፕ ፊውቸር ላይ አሪፍ ነገር ይኖራል በሚለው ነው እንጂ ወይ ደግሞ ካለው ጠጋ ማለት አለብሽ። እኔ አሁን 30,000 ከምትሰሪ ለምን በወር 100,000 ብር አልቆርጥልሽም? ከዛ እኔ ጋር ለምን አትቀመጪ ማለት ምን ጋር ነው ምችግራል? 100,000 ብር አይ ምትይ ከሆነ ደግሞ ቢያንስ በወር ከ100,000 እስከ 200,000 የምትሰሪበት ስራ ከፍትልሽና ከኔ ጋር ሆኛሽ ምን ታስቢያለሽ? ያው ፍቅረኛ እኮ አለኝ። ምን ፍቅረኛ ነው አለኝ? ያው እያደከመሽ 30,000 ብር እየሰራሽ እያደከመሽ ቢሆንም ያው አንድ ላይ ስለሆነ የምንሰራው ያን አይደለም። የኔ መሰለው በትይዘሽ አንቺ ለ30,000 ብር በጣም ስለምወደው ያው የተሻለ ነገር ይመጣል። ማን ነው መጥቶ የነበረው ነው? አዎ ፍቅረኛሽ ነው? አዎ። አይ ያን ያለ ገንዘቡ ትንሽ ቢሆንም ከሱ ጋር ለመለወጥ ብዙ ነገሮችን እናስባለን እኮ ገባኝ እኮ። ግን ያው ለመለወጥ ካሰብሽ ድረስ ካለው መጠጋት አለብሽ። ቢኔ ላንቺ አስቤ ነው እንጂ እኔ ያ ነገር አመሰግናለሁ። በጣም ስለምወደው ያው የተሻለ ነገር መምጣቱ አይቀርም። ይሄን የመሰለው በትይዘሽ አንቺ ምን ነሽ? አልገባኝም።
እኔ እኮ ልለውጥሽ እኮ ነው ያልኩት ለአንቺ እኮ ነው። አመሰግናለሁ። ወሬ ነው ትጁ ረጋብኝ። አልገባኝም። ጥያቄ ምንድነው? አይ ይሄን የመሰለው ቤተሰብ ጉች ጉች ያለ ጥንስሽ ከኔ ጋር እናሳልፍ ያልኩሽ እኮ ማለት ከኔ ጋር ጊዜ እናሳልፍ ከኔ ጋር ሆኜ ነው ያልኩኝ። ከኔ ጋር ጊዜ እናሳልፍ እኔ ልለውጥሽ ነገር ጓደኛ አለኝ አልኩ እኮ። ብር አትፈልጊም ነው በወር 100 ሺህ 200 ሺህ አትፈልጊም? ስራ ስላለኝ እሱ በቂ ነው። 30 ሺህ ብር ማለት አሁን ነገ የሚቀርብ ነው ማለት ነው። ነገ አሁን ይሄ ዳቦ ማይገዛ ብር ነው። አሪፍ ቢዝነስ ላስጀምርሽ ከኔ ጋር ሳይሽ ደግሞ አላገባሽም ገና። አልገባኝም። አለኝ እያልኩ እኮ ነው። ጓደኛ አለኝ እያልኩ ነው። እኔ ወንድም እኮ እሱን እኮ መተው እንችላለን። ምን ችግር አለ? ማለት ጓደኛሽን መተው እንችላለን። ማይጠቅም ጓደኛ ምን ያደርግልሻል? ማይጠቅም ጓደኛ ምን ያደርግልሻል? አረ እየተጠጋጉ ከፍሬም ሊወጡብን ነው። እንደኔ ህይወትሽን ቀይሪ። የከተማ ሴቶችን አታያቸውም እንዴ? አልገባኝም። ምን ለማለት ፈልጋ ነው? ምንም አላልኩም። ህይወትሽን ለውጪ ከኔ ጋር ሆኚ ከኔ ጋር ሰው ውርደት እንዳላከናንበ እንዴ። ምን አገናኘው? የምን ውርደት ነው የምትሆን? ከኔ ጋር ጊዜ እናሳልፍ። አልገባህም እንዴ? ጓደኛ አለኝ እያልኩ እኮ ነው እኮ። እሱን ተይውና ከኔ ጋር ጊዜ እናሳልፍ። ይላኩንም እኮ አላልኩም እኮ። ቢኒያም ደግሞ ሁሌ እንደዚህ ኢግኖር እንደበላ ነው። ቢኒያም ያሳዝናል። አትሽሽኝ አዋሪ ማለት ጓደኛ አለኝ እያልኩ ነው እኮ። አቃል ነገርሽኝ። ሌላ ነገር ከሆነ የምታስበው ያው ግልጽ ከሆነ ንገረኝ። ለአንድ አዳር ስንት ልክፈልሽ ከኔ ጋር? ማለት ለአንድ አዳር ከኔ ጋር እንድትይ ያሟል እንዴ? ስነ ስርዓት ይኑርህ። ምን ችግር አለው? አልገባኝም። ፍቅረኛ ነኝ እያልኩ እኮ ነው። ሌላ ነገር ነው እንዴ ሀሳብ? ገባኝ። እኔ እኮ ለምን አልኩኝ? አራትን ከሚ ወደዛ ምን ልክስክስ ነው? እሺ ምን ልፈልግ? አልገባኝም። እዴ ልቀቀኝ። አልገባኝም። ምን ታረጅኛ ማለት ምን ነው የምረዳው? ዛሬ ከኔ ጋር አብረን እንደና አረ ወደዛ አይደለም። ምን ለማድረግ እየፈለግክ ነው? ችግር አለው? ወደዛ አይደለም። እኔን አትንካኝ። አብረን እንደና ጧት ይፈልሽ ምን ማለት ነው? ቢኒ ሰዓት ናት። ታፏን ይዳብዘዋል። አተም እያስለቀቀችው ነው። ምንድነው የምታወራው አንተ? አይ እኔ እኮ ያለውን ነገር ነው እንጂ እኔ አምኛታለሁ። በቃ ይሄን ነገር ማቆም እንችላለን። እናቆም። ቆይ ትንሽ እንየዋለን መሰል ልትወድቅ ትችላለች። ጓደኛ አለኝ እኔ ወንድም ዞር በልልኝ እንዴ። ጓደኛ ስለሽ ቢኒያም እንደው እንደተከተለው ነው ይጥፊ እንደው ብያለሁ እኮ ፈጣሪ ተመስገን። በቃ ሁለተኛ ልትደግመው ነው መሰለኝ። እኛ እንሂድ። ልክስክስ ያስጠላ። ምን ያማታሻል? አትንካኝ። ላንቺ እኔ መኪና ግዛልሽ ባልኩኝ እኔ ምን ያደርግልኛል ያንተ መኪና? አትንካኝ። ስንት ነው ፈልጊው ብር? ምን ማለት ነው? ሰው የጤና የለም እንዴ? ምን ማለት ነው? እኔ ዞር በል ወደዛ። ሲጀመር አትጠጋኝ። አልፈልግም። ኖ እኔ ህይወት ሲለቁት እኮ ነው ያልኩት። የገጠር ልጅ ትባሉም ኩራታዎች። ምን ማለት ነው? ወደዛ አይደልኝ። አትንካኝ። ምን አይነት ልክስክስ ነው? አርገሽ አትንካኝ። አትንካኝ ማለት አማርኛ ምስል ልክስክስ። ቆይ ተረጋጊ አንቺ። ምን አይነት ሰው ላይ ነው ጥለኝ ሄደው? ወይ ተረጋጊ። ምን አይነት ሰው ላይ ነው ጥለኝ ሄድከው? ተረጋጊ። አልገባኝም። ፈተና ነበር። የምን ፈተና? እየተፈተንሽ ነበር። አልገባኝም። ምን ማለት ነው? ያው እሱ አንዳንድ ጥርጣሬ ስለገጠመው ያው እንዲፈተንለት ነው እንጂ እሱ ምንም ከላንቺ ፍላጎት የለውም። ቀልድ ነው እንዲያስከው አይደለም። ያው ሰሞኑን የተፈጠረው ነገር ታውቂ የለ? አልገባኝም። በዚህ መንገድ መሆን ነበረበት እንዴ? ታዲያ ምን ማድረግ ነበር? አልገባኝም። ምን ለማለት ፈልገህ? ብዙ ጊዜ ላናገርሽ ሞክሬ ነበር። ከአንድም ስንቴ ነው የተጣላለው በዚህ እና በምን አይነት መንገድ ነው ታዲያ? እንደዚህ አይነት ነገር አለ እንዴ? ያለኝ ይሄ አማራጭ ብቻ ነበር። እኔን አታምነኝም ማለት ነው? አይ አለማመን ሳይሆን ነው እንጂ አያምነኝም ማለት ነው። ስለማያምነኝ ነው እንደዚህ ያደረገው። እንደዚህ ማድረግ ነበረበት። መጀመሪያ እኮ ብትነግሪኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ማመን አለማመን እኮ ያንተ ፋንታ ነው እንዴ? ምን ማለት ነው? ቆይ ምን እንዳርግ ነበር የተፈለግሽ? ምን ማለት ነው? ንገረኝ እስቲ። ውጭ አድረሽ እየመጣሽ ማታ ማታ እየመሸሽ እየመጣሽ ምን እንዳስብ ነው የምትፈልጊው? ያንተ መጠርጠር ነው። እሺ እኔ እንደዚህ መሆን ነበረብኝ? ነው አይደለም። ለዛ እኮ አይደለም እሱ አሁን ስለምታመሽ ስለልክስክስ አልገባኝም። ምንም ታረጋጋኝ እንዳትሞክር። ተረጋጊ አንቺ። ችግር የለም። ይሄ እኮ ያጋጥማል እኮ። እሱም አንዳንድ ጥርጣሬ ነበረው በመሀል እና ጥርጣሬው እንደዚህ መንገድ ነው እንዴ ለኔ እንትን የሚልልኝ? ነው እንደዛ አይደለም እኮ። ሲያናግርሽ እኮ አላናገር ስላልሽው እኮ ነው መልስ አልሰጠው ስላልሽ እኮ ነው እንጂ ሌላ ነገር እኮ አይደለም። ይኸውልሽ ይሄንን ያደረኩት ልታብራራልኝ እንዳትሞክር። በመሀላችን ያለው ክፍተት እንዲጠራ ብቻ ነው። ልታብራራልኝ እንዳትሞክር። በቃ አልፈልግም። አይደለም ተረጋጊና አዳምጪዋ። እኔ ካንተ እንደዚህ አልጠብቅም ነበር። ቤተሰቦቼን ትቼ የመጣሁት አንተን ብዬ ነበር እኮ አውቃለሁ። ግን እኔም በጥርጣሬ እኮ ይሄን ሁሉ ነገር ማድረግ አለበት። ታስረዳኝማ እንዳትሞክር። አልፈልግም። ተረጋጊ። ሲሚ ተረጃው። እሱም እኮ ለአንቺ ላለማጣት እኮ ነው። ቀጥታ ወደ ቤተሰቦቼ ነው መሄድ የምፈልገው።
ይኸውልሽ አሁን ተረጋጊ። ስለተበሳጨሽ ነው ሙሉ ነገር አልፈልግም። በቃ ተረጋጊና ቁጭ ብለን አልፈልግም። በቃ ታዲያ ምን እንዳስብ ነበር የፈለግሽው? በቃ ሲጀመር እኔ ካንተ አልጠብቅም ይሄንን። እሺ ምንም አይነት መልስ እንድትሰጠኝ አልፈልግም። ያንተን ይቅርታ ያዘው፣ እዛው ያዘው። ልቀቀኝ፣ እንዳትከተለኝ። ተረጋጋ። ይሄ የሚፈታ ነው። ይሄ ስሜታዊ የሆነ ነው እንጂ እንደዚህ አይደረግም። ስሜታዊ ስለሆነች እንደዚህ ማድረግ አልነበረብኝ። አይ ዋናው እውነቱን ማወቅህ ነው። በቃ ንጹህ መሆኑን ማወቅህ ነው ዋናው። በቃ ትረጋጋለች። በጣም ነው ያጠፋሁት። ተረጋጋ አንተ። በቃ የት ነው የምትሄደው? ወደ ቤት ነው የምትሄደው? ታዲያ ሌላ የት መሄጃ አላት እኮ? አሁን ቤት ሄደህ ቶሎ ማናገር ነው። የትም ሳትሄድ ለመፍታት መሞከር ነው። ገብቶሃል? አሁንም ቢሆን ስለ እኔ አሁን እንደ ወንድነት ስነግርህ ምንም የመለሰችልህ ነገር የለም። አሁንም ቢሆን ግን ሄዳ አሁንም ቢሆን ለምን ያኔ የት እንዳደረች ምናምን አሁን ነው ማውራት ያለባችሁ ይመስለኛል። እዚህ በተጋጋለበት ማውራት የሚሻለው አይመስልም? እንዳየው ከሆነ እንደምትወደው ሰምተሃል። እንግዲህ ምንም የምትነካ አይነት ሴት አይደለችም። አሁን ሄደህ መፍትሄ ማድረግ ነው። እኔ እንደ ሀሳብ ያለፈውን ነገር ከሰማ በኋላ ከዛች ልጅ ጋር ደግሞ ድጋሚ እንዳያወሩ ማድረግ የሚሻል ይመስለኛል። ልክ ነው። ተመልካቾች እንግዲህ የዛሬው ቪዲዮ እንዳያችሁት ነው። ያው ልጅቷ ጥላን ሄደች በሚገርም ሁኔታ። ልጁ ራሱ በጣም አዘነ። ያሳዝናል። ያው በጣም ያሳዝናል። የተጠራጠረው ነገር ያው እንዳሰበው አይደለም የሚሆነው። ልጅቷ ታማኝ ናት። ሜቢ የኔ አፈታተንም ሊሆን ይችላል፣ ግን ታስተውቃለች። ልጅቷ ስግጥ ያለች የገጠር ልጅ ናት። አትሰማም። አዎ የገጠር ልጅ የክፍለ ሀገር ልጅ አብዛኛውን ጊዜ እንደዚህ አይነት ነገር ላይ አይሳሳቱም። ጭራሽ ሲመስለኝ እሱ የሆነች አይ ሰላ እንደ መሰለኝ አሁን የሆነ መጀመሪያ ሀሳቤ እንደ መሰለህ ብሬክ ላደርጋት የሆነ ከዛ ሳያት የሆነ እሺ የምትል ነገር መሰለኝና ወደ ጉዳይ ገባሁኝ። ከዛ ግምት የምታረኩት የሆነ ሰዓት እኔም ደግሞ ያልቻልኩት ምን ሰዓት ላይ እንደሆነ ታውቃለህ? ጥፌ ቀራቀረ ኩርኩም የበላ ሰዓት ትንሽ እኔም አልቻልኩም በሰዓቱ። ትንሽ መደናገጥም ነበር በሰዓቱ። የሚገርም ነው ተመልካቾች። እድል ጠማማ እድል ላይ ልግል በስማ በባለፈው ክፍል እንደምታስታውሱት ይማጥት ነው ነገ ይመጣ እኔ ላይ ተቀምጣ እኔ ግራ ገባኝ ነው በባለፈው ክፍል እንደምታስታውሱት። አሁን ግን ቆይ እኔ ትዳር እያፈረስኩ አይደል? አትሊስት እሱን ነው እንዲታወቅ የሚፈልገው። በኔ ጋር የመጡ ሰዎች ትዳር እያፈረስኩ አይደል? አሁን ተጣልተዋል ኦልሬዲ፣ ግን ያው ይታረቃሉ በሚል ተስፋ ነው። ገረስ ግን ትዳር እያበላሽ ነው። እኔ ብመታም ቢያንስ አላበላሽም። ይሄ የማይጠቅም ትዳር ነው እኮ ቢሆንም እኔ ለበጎ ባለፈው ልጅቷን ተሸክመ ወዴት ነው ይዛት የገባው? ባሏ የተቀመጠበት መኝታ ቤት ይዛ አልገባ ለከሱ። እንግዲህ ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስል ነበር። እንደዚህ እርግጠኛ ነን ሰው ሲጣላ እንደማትወዱ እናውቃለን። ቪዲዮውን በነፃ ነው የምታዩት አይደል? ግን ክፍያ ካልጠየቅን ሰብስክራይብ ብቻ ነው የኛ ክፍያ። ሰብስክራይብ እያደረጋችሁ ይመቻችሁ በቃ።